ይህን ኤክሰርሳይዝ ሁለቱም እጆቼ ዘወትር እኩል ባሰራቸው ሁለቱም የመጠንከርና መሰል ቢውልድ ማድረግ እድል አላቸው። ነገር ግን ይሄኛውን ትቼ ዘወትር በዚህ እጅ ብቻ በሰራ ምንድነው የሚሆነው? ይሄኛው እጅ ይጠነክራል፣ መሰል ቢውልድ ያደርጋል። ይሄኛው ግን ይቀጥናል። ልክ እንደዚህ ሁሉ አእምሯችን ዘወትር ስትረስ አውት የምናደርገው ከሆነ የምናጨናንቀው ከሆነ ስጋት ውስጥ ፍራቻ ውስጥ ኔጌቲቭ የሆኑ ነገሮች ያሰብን ሁሌም እዚያ ስትረስ አውት የምናደርገው ከሆነ አእምሯችን ውስጥ ኢሞሽን ሃንድል የሚያደርገው ፓርት እሱኛው ሞር ይዳብራል። አሚግዳላ ይባላል። ከጆሮአችን ስር ዲፕ ኢንሳይድ ያለ የአንጎላችን ክፍል ነው። ፕሪፍሮንታል ኮርቴክስ የሚባለው የአእምሯችን ኤክስኪዩቲቭ ፈንክሽን ወይም ደግሞ ኮምፕሌክስ የሆኑ ውሳኔዎች የሚያስተላልፈው የአእምሯችን ክፍል ባክሲት ላይ እንዲቀመጥ ይደረጋል፣ ወይም ደግሞ ዶርማንት እንዲሆን ይደረጋል። ስለዚህ ልክ ይሄኛው እጅ ባላሰራሁት ቁጥር እንደሚሳሳና እንደሚደክም ሁሉ የአእምሯችንም የሚያሰላስለው የሚያገናዝበው ኮምፕሌክስ የሆኑ ነገሮች የሚፈጥረው አእምሯችን ክፍል ዶርማንት ባደረግነው ቁጥር ስራውን የረሳ ይመጣል። ይልቁንም በትንሽ ነገር የምንበሳጭ፣ በትንሽ ነገር ትሪገር የምንደረግ፣ አንግሪ ምንሆን ያኛው የአእምሯችን ክፍል ሞርስኛው ክፍል እየዳበረ ይመጣና ልምዳችን ይሆናል፣ ዲፎልት ላይ ይሆናል። አሚግዳላ የሚባለው ይሄ የአንገር የተለያዩ አይነት የስሜቶች የሚያስተናግደው የአእምሯችን ክፍል ዲፎልት ይሆንና ማሰላሰል አቅማችን እየደከመ ይመጣል። ችግሮች ሲፈጠሩ በተረጋጋ መልኩ አሰላስለን አመዛዝንን የመፍታት አቅማችን ይደክማል። ስለዚህ ኢሞሽናችን መገምገም ያስፈልጋል። አእምሯችን ነገሮች ሃንድል የሚያደርግበት መንገድ መገምገም ያስፈልጋል። የሆነ ነገር ሲፈጠር አእምሯችን ሪያክት የሚያደርገው እንዴት ነው? ወዲያው ኔጌቲቭ ነገር በማሰብ ነው? በስጋት በፍርሃት ነው? ወይስ ጊዜ ወስዶ አመዛዝኖ ነው ውሳኔ የሚወስነው?